ነገር ግን ያተረጓጎም ስህተትና ያንተ የራስን መረዳት ጨመረበታል። ለምሳሌ ካልካቸው ውጭ አንዱ ክርስቶስ አሁን በስጋ እያለ አብን ያመልከዋል ብለሃል። ክርስቶስ ከተዋህዶ በኋላ አብን ያመልከዋል። አንዳንዴ ሙስሊም ወንድሞቻችን ላይ የሚረሳ ነገር አለ መስለኝ። እኛ ክርስቶስን ፍጹም ሰው ነው ብቻ አንልም። እንደ አምላክነቱ ዕውርን አበራ፣ እንደ ሰውነቱ ተራበ። እንደ አምላክነቱ እንደ ሰውነቱ በቃና ዘገሊላ ተጠራ። እንደ አምላክነቱ ደግሞ ምን አደረገ? ውሃን ወደ ወይን ቀየረ። ፍጹም ሰው ፍጹም አምላክ እኮ ነው። ምን ባይዘዊ ክርስቶስ ሰው አይደለም ብሎ የሚያምን ካለ እሱ ክህደት ነው። እና ጃዋር ወንድሜ ያነሳው አሁን የዮሐንስ ወንጌል ላይ ምዕራፍ 4 ላይ ያነሳው ይህንን ጨርስ። እሺ። ስለዚህ ክርስቶስ ምንድነው? ፍጹም ሰው። እሺ፣ ክርስቶስ ፍጹም አምላክ ነው። እሺ ጨርስ ኡስታዝ። ይቅርታ ይህንን ጨርስና እንትን እንባል። ኢየሱስ ሲያደርጋቸው የነበሩ ስራዎች በአጠቃላይ በስጦታ ያገኘው ነገር ነው ወይስ ከራሱ ነው ማድረግ የሚችለው? ሲያደርጋቸው የነበሩ በአጠቃላይ ዕውር ማብራት፣ ሽባ መተርተር ምናምን የመሳሰሉ ነገሮችን ከራሱ ነው የሚያደርገው ወይስ በስጦታ ያገኘው ነገር ነው? እሺ በጣም ጥሩ ተፈቀድክልኝ። ተንተን አድርጌ ላስረዳ። ክርስቶስ ጥያቄ ነው የጠየቁት በአጭር። አይ በራሱ ነው ወይም በላይ የሆነ ነገር በላይ? አይ አምላክ ነው እሱ አምላክ የጠየቁ ጥያቄ ዮሐንስ ወንጌል ምዕራፍ 5 ቁጥር 36 ላይ አብ ለፈጸመው የሰጠኝ ስራ ይላል። ማን የሰጠው ስራውን እንዲሰራ? ወደዚህ ምድር ሲመጣ በአባቱም ፈቃድ በእርሱም ፈቃድ ነው። በራሱ ፈቃድ አይልም። በራሱ ፈቃድ አይልም። አንድ ጥቅስ አሰጠኝ በራሱ ፈቃድ መጣ የሚል ነገር አይ ባይብል ላይ በራሱ ፈቃድ አይልም። የላከኝን ፈቃድ ልፈጽም እንጂ ፈቃድ ልሻ አይደለም የመጣሁት ነው የሚለው። አሁን ዮሐንስ ወንጌል 5:36 ላይ አብ ልፈጽመው የሰጠኝ ስራ ይህ የማደርገው ስራ አብ እንደላከኝ ስለኔ ይመሰክራል አለ። ለኢየሱስ መልእክተኛነትና ነብይነት እንደ ማስረጃ ሆኖ አብ ልፈጽመው የሰጠኝ ስራ ይላል። የሰጠኝ ስራ ይላል። ተሰጥቶት ነው፣ በስጦታ ያገኘው ነገር ነው። ዮሐንስ ወንጌል ምዕራፍ 10 ቁጥር 25 ላይም እኔ በአባቴ ስም የማደርገው ስራ ይላል። በአባቴ ስም የማደርገው የፈጣሪን ስም እያደረገ ነበር ሲያደርግ የነበረው። ዮሐንስ ወንጌል ምዕራፍ 17 ቁጥር 4 ላይም እኔ ላደርገው የሰጠኝ ስራ ፈጽሜ በምድር ላይ አከበርኩ አለ። ዮሐንስ ወንጌል 14:31 ላይ አብ እንዳዘዘኝ እንዲሁ አድርጋለሁ ይላል። አብ ሳያዘው የሰራው ስራ እንዳለ ካለ ንገረኝ። ዮሐንስ ወንጌል 5:30 ላይም እንደዛ ነው። እኔ ከራሴ አንዳች ላደርግ አይቻለኝም ነው ያለው። ስለዚህ ኢየሱስ ሲያደርግ የነበረው ስራዎች በአጠቃላይ በአምላክነቱ ነው ያደረገው የሚል ማስረጃ ካለ አሁን ውስጠኝ። አሁን ያስካቸውን የተናገርካቸው ነገር መጽሐፉ ላይ ትክክል ናቸው። ምንም የጨመርከው የቀነስከው ነገር የለም እኮ። ንገረኝ ነው ምንድን ነው? በአምላክነቱ ነው ሲሰራ የነበረው። ዕውር ሲያበራ የነበረው፣ ቃና ዘገሊላ ላይ ገብቶ ሲሰራ የነበረው ተአምራት በአጠቃላይ ነብይ መሆኑን የጌታ ኃይል ሆኖለት የጌታ ኃይል ረድቶት ከራሱ ምንም ነገር ማድረግ እንደማይችል ነው መጽሐፉ የሚናገረው። አንተ በአምላክነቱ ነው ይህንን ነገር ያደረገው የሚለውን ነገር አንድ ማስረጃ አምጣ። እንዴ በሚገባ በአምላክነቱ ነው እንዴ? እኔ እኮ ምን አለ መሰለው ኡስታዝ ወይድ፣ አሁን አንተ እኮ መነሻዎችን ብቻ ነው አንተ ጥቅሶችን አነሳ፣ ወደታይ ዝቅ ብላ አነበብከው። ክርስቶስ አምላክ ለመሆኑ ፍጹም ሰውነት፣ ለምሳሌ ስልጣን በሰማይና በምድር ተሰጠኝ ይላል። አዎ ምን ሰው እኛ እኮ ሰው አምላክ ሆነ እኮ እናስበኛል። ያ ሰው የነበረ የሚራብ የሚጠማ መለኮት ገንዘቡ ሲያደርገው ምን ሆነ? በባህሪ ላይ ሁለተኛ፣ በስላሴ ላይ አራተኛ ሳይሆን ምን ሆነ? ያ ሰው አምላክ ሆነ፣ ለአብ ቃል ሆነ። ስለዚህ ስልጣን በሰማይና በምድር ተሰጠኝ ብሎ ይናገራል። በሰውነቱ ለመለኮት ክብር መሆን አያስፈልገውም፣ ስልጣን አያስፈልገውም። ለምን? ጥንት የነበረ እኔ ከአብርሃም በፊት ነበርኩኝ የሚል ነገር ግን በለበሰው ስጋ በኩል አዎ ስልጣን በሰማይና በምድር ተሰጠኝ ይላል። ለማን ተሰጠ ስንል ለለበሰው ስጋ። መለኮት ካል ጥንት የነበረ አልመለስከውም። ጥያቄ እሱ አይደለም። የምታመጣቸው ጥቅሶች እኔ የሚደግፉ ነገሮች ናቸው። ማቴዎስ 28:18 ላይ ያመጣው ስልጣን ሁሉ በሰማይና በምድር ለኔ ተሰጠኛለ። ስለዚህ የመፈወስ ስልጣን፣ ኃጢአት የማስተሰረይ ስልጣን፣ የትኛውንም ስልጣን ከራሱ ያገኘው ነገር አይደለም። የሉቃስ ወንጌል ምዕራፍ 10 ቁጥር 22 ላይ ሁሉ ከአባቴ ተሰጥቶኛልና አለ። በስጦታ እንዳገኘው የታወቀ ጉዳይ ነው። እንደገና ደግሞ ምንድን ነው የሚለው ብዙ ቦታ ላይ ማለት ነው አይተህ ከሆነ የራሳቸው ሐዋርያቶችም ራሱ እንደዛ ነው ያሉት። ሉቃስ 24:19 ላይ ይህ ምንድን ነው አሉ? በአምላክና በሕዝብ ሁሉ ፊት በስራና በቃል ብርቱ ነቢይ ስለነበረው ስለ ናዝሬቱ ኢየሱስ ነው አለ። ኢየሱስ በስራና በቃል ብርቱ ነብይ ነበር ብሎ ነው የሚያስቀምጠው መጽሐፉ ላይ ማለት ነው። ሌሎቹም ቦታ ላይ የጌታ ኃይል ሆነለት እንዲያደርግ ነው። እሱ የሚያደርገውን ነገር ሰዎች እንደሚያደርጉትም ተናግሯል። ዮሐንስ ወንጌል ምዕራፍ 14 ቁጥር 13 ላይ እውነት እውነት እላችኋለሁ በእኔ የሚያምን እኔ የማደርገውን ስራ ሁሉ እንዲሁ ያደርጋል አለ። ከዚህ የሚበልጥ ነገር ያደርጋል አለ። ኢየሱስ ያደርጋቸው የነበረው ስራዎች በአጠቃላይ በስጦታ ያገኛቸው የጸጋ ስራ ባይሆኑ ኖሮ በእሱ የሚያምን ሰዎች ከዚህ የበለጠ ያደርጋሉ ብሎ አይልም ነበር። ሽባ መተርተር፣